ሰላም ሰላም፣ እንዴት ናችሁ? የማርቲ ቤተሰቦች፣ የማርቲ ዩቲዩብ ቤተሰቦች እንዴት ናችሁ? አላችሁ? እኔ በጣም ደህና ነኝ። ዛሬ እኔም አዲስ ነኝ፣ ግን እንደ አዲስ እንደመሆኔ ደግሞ ትናንትና የለቀኩላችሁ ቪዲዮ ነበረና ከዛ ቪዲዮ ማለት ነው አንደኛ ነገር ቪዲዮ ቀጥታ ወደ ዩቲዩብ የምንገባበት ቪዲዮ እንዴት ነው የሚሰራው ብዬ ለቅቄላችሁ ነበር ማለት ነው። ስለጠየቁኝ ነው እና እኔም አዲስ ነኝ፣ ግን እኔ እየጠቀመኝን ወይም የሄድኩበትን መንገድ ነው የማሳያችሁ ማለት ነው። አንደኛ ስልካችሁ እንደዚህ በቁመት አይደለም ሲጀመር የምትቀርጹት፣ ስልካችሁን በጎን ነው እንደዚህ ነው የምትቀርጹት። ይሄ በአይፓድ ነው የማሳያችሁ። ከዛ ማለት ነው ስልካችሁን በጎን እንደዚህ ነው የምታደርጉት እንጂ ቀጥታ አይደለም፣ እንደዛ አይደረግም። ምክንያቱም ትላንት ራሱ ራሴ ሰርቼ ደግሜ በስህተት ሰርቼ ሳየው ትክክል አይደለም። እንደዚህ በጎን ነው እንደዚህ ነው መቅረጽ ያለባችሁ። ማንኛውም ቪዲዮ፣ ረጅም ቪዲዮ፣ አጭር ይሄ ሾርት ቪዲዮ ደግሞ በቁመት እና መጀመሪያ ረጅም ቪዲዮ እንዳልኳችሁ ምንገባው እዚህ ላይ ነው ቪዲዮ ላይ። ከዛ ቪዲዮ ዝች ጋር እንቀርጻለን ማለት ነው። ቪዲዮ እንገባና ቪዲዮአችንን እንነካለን። ድምፄ በጣም ወፍሯል በጠዋት ቪዲዮ የሚለውን እንነካለን። ከዛ ቪዲዮችንን ኦፕን እናደርጋለን። ቪዲዮ የምንፈልግበት ረጅም ቪዲዮ እንሰራለን ማለት ነው። ከዛ ረጅም ቪዲዮ ከሰራን በኋላ ኦኬ እንላለን። ከዛ ባክ እንላለን። ከዛ በኋላ ዩቲዩባችን ውስጥ እንገባለን። ከዛ ዩቲዩባችን ገብተን የራሳችን ቻናል ውስጥ እንገባለን። ከዛ እዚህ ጋር ያው ማርቲ የሚለውን እንነካለን። ከዛ በኋላ ከነካን በኋላ ፕላስ ምልክቷን እንጫናለን። ከዛ በኋላ እዚች ጋር ቅድም የቪዲዮ የሰራኋቸው ይሄ ነው። ምክንያቱም ምንም ስላልቀረስኩኝ አሁን ጥቁር ስለሆነ አዞሬ ስለሆነ እዚህ ካለ መርጣችሁ አንዱን እንደዚህ፣ ይሄ ባዶ ነው ምንም የለውም ዜሮ ነው። ስለዚህ ሌላ እዚች ጋር ይሄን እንነካለን። ከዛ በኋላ እዚች ጋር ኔክስት አለ። ኦኬ ኔክስት እንነካለን። ከዛ እዚች ጋር የምትፈልጉትን ነገር የቪዲዮአችሁን ርዕስ ትጽፋላችሁ። ለምሳሌ በቃ ሰምቲንግ በቃ ትላንትና እንደጻፍኩት የምትፈልጉትን ነገር ሀይም በሉ ባይም በሉ። ከዛ የምፈልጉትን አሪፍ የምትሰሩበትን እንትን ትጽፋላችሁ። ከዛ ይሄው እኔ እዚህ ጋር ዝም ብዬ ሀይ ብያለሁኝ፣ ምክንያቱም ይሄ የማወርደው ቪዲዮ አይደለም። ከዛ በኋላ እዚህ ጋር አፕዴት ትሉታላችሁ። ከዛ አሁንም አፕሎድ ታደርጉታላችሁ። ከዛ በኋላ ይወርዳል ማለት ነው። አያችሁት? እኔ ስለምደልተው ነው። ከዛ በኋላ እዚች ጋር ይወጣል ማለት ነው። ያው እዚች ጋር ሀይ ስላልኩኝ ሀይም እየፖሰተ ነው ያለው ማለት ነው። ጋይሶች ፕሊዝ ሰብስክራይብ ማይ ቻናል እና አዲስ ነን፣ ግን ይሄ ለአዲሶች ነው እንደኔ ለአዲሶች እና እየጠየቁኝ ስላሉ ግሩፕ አለን። በግሩፕ ሲጠይቁኝ ለእነሱ የተሰራ ቪዲዮ ነው ማለት ነው። ድምፅ የቻሉት በጠዋት ነው ቪዲዮ እየሰራሁላችሁት አሁን የተነሳሁት ለእናንተ በማሰብ ማለት ነው። እና ቤተሰቦቼ በጣም ነው የምወዳችሁ። እና ደግሞ በዚህ አጋጣሚ ማለት ነው ተስፍሽ ሀረርጌው እውነት ለመናገር በጣም ነው የምናመሰግነው፣ በጣም ነው የምንወድ፣ በጣም ነው የምናከብርክ። እኔ በቃ አንድ ቀን ስላንተ ወጥቼ የምመሰክርበት ቀን ነው ማለት የሚናፍቀኝ። ምክንያቱም ብዙዎቻችን ከብዙ እዎችን ተከትለን ዩቲዩብም ቲክቶክም ተከትለናቸው ምንም ከወሬ ውጭ እውነን ለመናገር ያተረፍነው ነገር የለም። እሱ ጋር ግን ሄደን እሱን እየሰማን ግን ብዙ እውቀትን ሸምተናል። ብዙ ሞራላችንን በደንብ በቃ አይምሯችን ከፍተን እንድንሰራ እያደረገን ያለ ተስፍሽ ወንድማችን በጣም እናመሰግናለን። በዚህ አጋጣሚ ይሄ ቪዲዮ ቢደርስግ በቃ ደስ ይለኛል። እኔም በውስጥ እልክልሃለሁ፣ ምክንያቱም ይሄ የምስጋና ነው። ይሄ ዝም ብሎ ይሄ ጅማሬው ነው። ደህና ቦታ ደግሞ ጥሩ ቦታ ደግሞ ደርሼ ያመሰግናለሁ ወንድማችን። እና ተስፍሽ ሀረርጌው ቲክቶክ ላይ ፎሎ አድርጉት፣ ዩቲዩብ ላይም ሰብስክራይብ አድርጉት። እና
የእሱን ነገሮች ተከታተሉ። በጣም አሪፍ ነው። በጣም በቃ ወንድማችን፣ እውነተኛ ወንድማችን ነው። በጣም ነው የምናመሰግነው። ፕሊዝ ሰብስክራይብ ማይ ቻናል። በጣም በጣም አመሰግናለሁ። ባባይ ቤተሰቦች፣ እወዳችኋለሁ።